እኔ በጣም ትልልቅ ሰርጀሪ 6 የነት ሰራው። የኛ ገንዘባችን ሁሉ ሰጠን ነገ ምን እንበላለን? ማርያምስ የማይቀሟት በጎድልን መርጣለች። አሁን እኛ ከዛ በላይ ብዙ ዕውቀት አለን አይደል? ግን ስለ እውነት መመስከር ራሱ አቃተ። ወንዶቹ ጫት በደም ነው ያሉት፣ ሴቶቹ ናይት ክለብ ነው ያሉት። እኛ ጾች ተብለን በቃ ግን መጥፎ ስራ እንደምንሰራ ቅዱሳን ይመለከታሉ። የእግዚአብሔር ቃል የነገሯችሁ ዋኖቻችሁን አስቡ። ራሳቸው እንደ ሻማ እየቀለጡ ነገር ግን ለሌላው ብርሃን ይሆናሉ። እንደክምና በመጨረሻው ሰዓት ላይ በረከት በሚገኝበት ሰዓት ላይ በአንድም በሌላ እንወጣለን፣ እንዲወጣን እንቀራለን። እንደ እግዚአብሔር ፈቃድ እንግዲህ እግዚአብሔር መንፈስ ቅዱስ ይናገራል በሚል ያው የአገልግሎትም ጫናዎች ነበሩ። ድንገት ከማረፌ ነው። እኔ ፕሮግራሙ ለነገ መስሎኝ ነበር፣ ግን ዛሬ ነው ሲባል እንዲሁ ነው በቃ ሳልቀመጥ ወደ ቤት የገባሁት እግዚአብሔር በሚያውቀውና ስለዚህ እግዚአብሔር ዓላማው ነግረውኛል። ዞሮ ግን ማን ይናገረን? ማን ያስተምረን? እግዚአብሔር መንፈስ ቅዱስ ሁላችንን ይርዳን እና በቅድሚያ ለመምህር ቃለ ሕይወት ያሰማልን። ጥያቄዎችን በሚገባ ያው አስተላልፈዋል። በከመይቤንም በደንብ አድርገው ተርጉመዋል። ነገር ግን ከመካከላችሁ ላይ በከመይቤ የሚለውን ወረቡን የሚልልኝ አካል ቢኖር እንደው በጣም ደስ ይለኝ ነበረ። ትሉልኛላችሁ? አንድ ሰው ይበልልኝ። እሺ ተውት፣ በቃ ጊዜ አናቃጥልም። ከሰዓት አንጻር የተሰጠኝም ደቂቃ አጭር ስለሆነ ወደዛ እንሄድም። የሌላ ጊዜ ራሱ እኔ ራሴ እሺ እለዋለሁ። እሺ እንደዛ ይሻላል። ስለዚህ እግዚአብሔር ቢወድና ቢፈቅድ ርዕስ ያደረኩት የትምህርት መነሻ በዚህ በሉቃስ ወንጌል ምዕራፍ 2 ከቁጥር 36 ላይ ያለ አንድ ኃይለ ቃል መነሻ በማድረግ ነው። እሱም እንዲህ ይላል፣ ወይትወፅ እምኩራብ መዓልተ ወሌሊተ እንዘ ትትቀነይ በጾም ወበጸሎት የሚል ነው። ይህንን ኃይለ ቃል ሁላችሁም ከኔ ቀጥላችሁ በግዕዙ ትናገራላችሁ። እግዚአብሔር በዚህ ላይ ተንተርሶ ሊያስተምረን የፈለገው ነገር ምንድን ነው የሚለውንም በዛው ዓላማውን ግቡን እናያለን ማለት ነው። እግዚአብሔር መንፈስ ቅዱስ ሁላችንን ይርዳን። ወይትወፅ እምኩራብ በክርስቲ መዓልተ ወሌሊተ እንዘ ትትቀነይ በጾም ወበጸሎት። ስለ ቃሉ የቃሉ ባለቤት አምላካችን ስሙ ለዘላለም የተመሰገነ ይሁን። እንግዲህ ሁላችሁ እንደምታውቁት ቋንቋው የግዕዝ ነው። የግዕዝ ማለት የመጀመሪያ እንደማለት ነው። ይህም ቋንቋ ብዙ ጊዜ ቅዱሳን መላእክት ሲነጋገሩበት የመጣ ነፃነትም ያለው ምንም ብሔርና ማንነትን የማይነካ ነገር ግን በነፃነት እኛንና እግዚአብሔር ሊያገናኝ የሚችል ቋንቋ ነው። የቋንቋ ትንሽ የለውም በነገራችን ላይ፣ ግን ከሁሉም ቋንቋዎች በላይ ሁሉ ቅዱስ ተብሎ ሊጠራ የሚችል ነው። የእግዚአብሔር በረከት በሁላችን ላይ ይኖርልን። የእግዚአብሔር ቸርነት በእኛ ላይ ይኖር። የቅዱሳኑ ረድኤት በረከት በሁላችን ላይ ይኖር። ይህንን አጽንተው እስከዚህ ትውልድ ድረስ ያቆዩ አባቶቻችን በረከታቸው ይደርብን። እንግዲህ የትምህርቱ ዓላማ የሚሆነው ስለ አገልግሎት ነው ማለት ነው። ስለምንድን ነው? ምናልባት የመጡም አሉ፣ እንደገና ዛሬ የተጋበዙ አሉ፣ ሲያገለግሉ የኖሩም አሉ። በጣም በብዙ ድካም ለፍተው ደግሞ ትዳር ያነቃቸው ልጆች የያዟቸው ስራ የያዛቸው ነገር ግን ከሀገር ርቀትም ደግሞም ወደዚህ መምጣት ያልቻሉ ብዙዎች አሉ እና ይዳስልኛል ብዬ ያሰብኩት ርዕስ ነው። እንግዲህ ቃሉን ከቁጥር 36 ጀምረ ስንመለከተው ከአሴር ወገን የምትሆን የፋኑኤል ልጅ ሐና የምትባል ነቢይት ነበረች ይላል። ምን ነበረች? ነቢይት ነበረች። አርጅታም ነበር። ከድንግልናዋም በኋላ ከባሏ ጋር 7 ዓመት ኖረች። 84 ዓመትም መበለት ሆና ኖረች። በጾም በጸሎትም እያገለገለች ቀንም ሆነ ሌሊት ከቤተ መቅደስ አትለይም ነበረ። ስለዚህ ርዕሳችን ከቤተ መቅደስ አትወጣም ነበር፣ አትለይም ነበር የሚለውን ያዙልኝ። ከቤተ መቅደስ ምን አትልም ነበር? አትለይም ነበረ። ሁላችንም በቤተ መቅደሱ አድገን ከቤተ መቅደሱ ሳንለይ በቤተ መቅደሱ እንድንጠራ መድኃኔዓለም ይርዳል። ብዙ ጊዜ የኛ ችግር ምንድነው? እንደክምና በመጨረሻው ሰዓት ላይ በረከት በሚገኝበት ሰዓት ላይ በአንድም በሌላ እንወጣለን፣ እንዲወጣን እንቀራለን። የብዙ አገልጋዮች ችግር ይሄ ነውና ስለዚህ በቤቱ እንደዚህ እንደተሰበሰብን፣ በነገራችን ላይ ቅዳሴው ለሰምታችሁ አይደል? እንደዚህ እንደተሰበሰባችሁ በኢየሩሳሌም ሰማያዊት የሰበሰባችሁ የሚለው ደስ አይላችሁም? ያ ቋንቋ እውነት እኮ ነው። ይሄ የመሰብሰባችን አሁን ምድራዊ ነው አይደል ያለ ነው፣ ግን በኋላኛው መንግስተ ሰማያት
በዚህ አይነት መንገድ መሰብሰብ እንዳለ የሚያሳይ ነው። በነገራችን ላይ ስርዓተ ሰማይ ተሰራ በምድር፣ የሰማይ ስርዓት በምድር ተሰርቷል። ስለዚህ መሰብሰብ በዚህ አለ፣ በዛም መሰብሰብ አለ። በዚህ ቤተክርስቲያን አለች፣ በዛም ቤተ መቅደስ አለ። በዚህ ህዝብ አለ፣ በዛም ደግሞ ህዝብ አለ። በነገራችን ላይ ያን ጊዜ አጭር፣ ረዥም፣ ድሃ፣ ሀብታም የሚባል ቋንቋ ላይኖር ይችላል። ሁሉም እኩል ሆኖ ግን በነፍስ ባህሪ ጸንተን እግዚአብሔርን እንደ ቅዱሳን መላእክት የምናገለግልበት በዚህ አይነት ህብረት ነው ማለት ነው። ለዛ ክብር መድኃኔዓለም ሁላችንን ያውቃል። መልካም። እንደዚህ ካልኳችሁ እንግዲህ ሌሊትም ቀንም እያገለገለች ከቤተ መቅደስ አትለይም ነበረ። በዚያን ሰዓት ቀርባ እግዚአብሔርን አመሰገነች ይላል። ማን አመሰገነች? በዚያን ጊዜ ቀርባ እግዚአብሔርን አመሰገነች። የኢየሩሳሌምን ቤዛ ለሚጠባበቁ ሁሉ ስለ እርሱ ትናገር ነበረ። አልፎ ተርፎ ትንቢት የመናገር ሀብት ሁሉ ተሰጥቷት ትናገር ነበረ ብሎ እንግዲህ በስጋ ዶክተር በመንፈስም ዶክተር ሆኖ ዛሬም በበረከቱ በረድኤቱ በቃል ኪዳኑ እያገዘን ያለው ታላቁ ወንጌላዊ ቅዱስ ሉቃስ መዝግቦልናል ማለት ነው። እንግዲህ እግዚአብሔር ቤተሰቦች፣ ሌላው ስለ አገልግሎት ስናነሳ መሰናክሎች ይኖራሉ፣ ደግሞ በጎ ጎኖች ሊኖሩ ይችላሉ። እነዛን በቅደም ተከተል ለማየት ልሞክር። አገልግሎት ትንሽ ነገር ላንሳ። ቅዱስ ጳውሎስ በቆላስይስ መልእክቱ ምዕራፍ 4 ከቁጥር 2 ላይ ከእናንተ የሆነ የክርስቶስ ባሪያ ኤጲፋራ ሰላምታ ያቀርብላችኋል ካለ በኋላ በእግዚአብሔር ፈቃድ ሁሉ ተረድታችሁ ፍጹማን ሆናችሁ እንድትቆሙ ሁልጊዜ ስለ እናንተ በጸሎቱ ይታገላል ወይም ይጋደላል ብሎ ያመጣል። በነገራችን ላይ ይሄ ቅዱስ በጸሎቱ የሚቆምላቸው ሰዎች ማናቸው ከተባለ በቤተ መቅደስ ጸንተው ሁልጊዜ በእግዚአብሔር ፈቃድ የሚኖሩ ሰዎችን ነው ማለት ነው አይደለ? ስለዚህ ቅዱሳን ሁልጊዜ ለበቁትም ላልበቁትም ይጸልያሉ። ነገር ግን አገልግሎቱ እንዳይቋረጥ ግን ዋጋ ይከፍላሉ። ራሳቸው እንደ ሻማ እየቀለጡ ነገር ግን ለሌላው ብርሃን ይሆናሉ። ራሳቸው እንደ ጧፍ እየነደዱ ለሌላው ግን ብርሃን ሆነው እነሆ እስከዚህ ትውልድ አድርሰዋል። ስለዚህ የእነሱን ውለታ በነገራችን ላይ መጽሐፍ ሲናገር ዝም ብሎ አይደለም። ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር አይደለ? የዕብራውያን መልእክቱ ምዕራፍ 13 ቁጥር 7 ላይ የእግዚአብሔር ቃል የነገሯችሁ ዋኖቻችሁን አስቡ። አሁን የኑሯቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው አይደለ? ስለዚህ ብዙ የምንመስላቸው ብዙ አባቶቻችን አሉ። ስለዚህ በአገልግሎት የሚጠሩ እነ ፌቤንን የመሰሉ እነዚህ ያሉ እኮ በጣም እነ አቂላ የመሰሉ በጣም ትልልቅ እናቶቻችን በሴቶችም ቢሆን ትልልቅ አባቶቻችን አሉ። እነሱን አርአያ ማድረግ ያስፈልጋል ማለት ነው። የእግዚአብሔር ቤተሰቦች ግን ብዙ ነገር ማለት ያስፈልጋል። በሁለተኛ ነገሥት ምዕራፍ 5 ላይ ቁጥር 2 ላይ ያለውን ከሶርያው ሀገር አደጋ ጣዮች መጥተው ነበረ ብሎ የሚናገረውን ቃል ትዝ ይላችኋል። እዛ ላይ ግን ከእስራኤልም ምድር ታናሽ ብላቴና ሴት ማርከው ነበረ፣ የንዕማንን ሚስት ታገለግል ነበረ ይላል። ምን ትል ነበረ? በስጋ ተቀጥራ ነው ይቺ፣ ወይም ደግሞ ገረድ ሆና የምታገለግል ሴት ነች። ስለዚህ ይቺ ተራ ሴት ተብላ ግን የእግዚአብሔርን ቃል ግን በአሕዛብ ሀገር የሰበከች ጀግና ሴት ነች። ታስታውሷታላችሁ አይደለ? ጌታዬ እኮ ወደ ኢየሩሳሌም ቢሄድ እኮ ከለምጽ ይፈወስ ነበረ ብላ። አሁን እኛ ከዛ በላይ ብዙ እውቀት አለን አይደለ? ግን ስለ እውነት መመስከር ራሱ አቃተን። ቤታችን ቁጭ ብለን ለሌሎቹ እውነቱን መናገር እናፍራለን አይደል? ስለ ድንግል ማርያም፣ ስለ ቅድስት አርሴማ መመስከር፣ ስለተደረገው ተአምራት መናገር ያቅተናል። ይቺ ሴት በባዕድ ሀገር ነው ያለችው። ደግሞ አልተማሩ ከተባሉት መካከል አንዷ ነች። ግን እምነት የገባት ሴት ስለነበረች ስለዚህ ፈውስ ስላለ በኢየሩሳሌም ስትናገር፣ ከዛ በኋላ ግን ምንድን ነው የሆነ እንዴ? ምክንያቱ ወደ ንዕማን ደረሰና ያው ቃሉ ማለት ነው። ከዛ በኋላ ላይ ቀጥታ ከንጉሱ ደብዳቤ አጽፎ ወደ ኢየሩሳሌም እንደመጣ ታውቃላችሁ። እንደደረሰ እንድትፈውሰው የሚል ማለት ነው። ያው መቼም ትእዛዝ ነው አይደለም? መቼም የዓለም መንግስታት የሚያዝዙት ቀጥታ ዳይሬክት ትእዛዝ ነው። እንደደረሰ እንድትፈውሰው የሚል ነው። ግን ነብዩ ግን አለ እኔ አምላክ ነኝን እንደደረሰ ልፈውሰው የምችለውን ብሎ እንደገና ደግሞ ያው ወደ ነብዩ እንደገና እንደላከ ሁላችሁ ታውቃላችሁ። ነገር ግን በሷ ምክንያት ግን ይህ ሰው ከኤልሳ ላይ ደርሶ 7 ጊዜ በዮርዳኖስ ጸበል ተጠመቅ፣ ብቅ ጥልቅ ብለህ ተጠመቅ ሲባል እንዴ ምን አሉኝ የሀገሬ ውሃዎች ባናና ፋርፋ፣ ስለዚህ በሀገሬ ብታጠብ አይሻለኝም? እኔ እኮ በቃሉ አስተምሮ በእጁ ዳብሶ የሚፈውሰኝ መስሎኝ ነበር አለ። ከዛ በኋላ ሄዳለሁ ተብሎ ተበጣብጦ ሊሄድ ሲል አገልጋዮቹ ምን አለ ከባድ ነገር ነብዩ አልጠየቀ፣ ቀላል ነገር ነው። ስለዚህ ግባና ተጠመቅ፣ ካልሆነ የጸብ መነሻ ይሆነናል፣ ከሆነ ደግሞ እነሆ እግዚአብሔርን አመስግነን እንሄዳለን አሉ።
ሲገባ ከለምጹ ዳነ። ይሄ ምክንያቱ የማን ስብከት ነው ከተባለ የዛች ተራ አገልጋይ ሴት ማለት ነው። በረከቷ በሁላችን ላይ ነው። አመስግኑልኝ በእውነት እስቲ ከፍ አድርጎና የሉቃስ ወንጌል ምዕራፍ 8 ስትመለከቱ የሄሮድስ አዛዥ የኩይዛ ሚስት የዮሐና ሶስና ብዙዎች ሌሎችም ሆነው በገንዘባቸው ያገለግሉት ነበረ ተብሎ ተጽፏል። ሴቶቹ ራሱ ሳይቀሩ ጌታን አገልግለውታል አይደል? አገልግለውታል። በነገራችን ላይ ማርያምና ማርታን ራሱ ስናነሳ ማርታ ትንጎዳጎር ነበር፣ ማርያም ደግሞ ቃሉን ትሰማ ነበር አይደል? መቼም ዘይንበለ ሥጋ የተቀጉም ነፍስ አይደል? ስለዚህ ከዛ በኋላ ማርታ መጣችና የጌታ ሆይ እኔ እየደከምኩ ነው፣ እሷ ግን አንድ ነገር እንድታገለገኝ አንድ ነገር በላት እንጂ ይቺ ሰነፍ እንዴ ዝም ብላ ቁጭ ብላ እንደዛ ነበር አለ ክሱ የነበረ። እሱ ግን መላት ማርያም ሐሬት መክፈልተ ሰናየ ዘያይደዋ፣ ማርያምስ የማይቀሟት በጎ ዕድልን መርጣለች። በነገራችን እዚህ ቁጭ ብሎ መማር፣ ይሄ ቃል መስማት፣ ይሄንን ወንጌል ማዳመጥ፣ ጥያቄና መልሱን ለአጭር ደቂቃ ቢሆን ማዳመጥ በጎ ዕድል ነው። እግዚአብሔር ቤተሰቦች ይሄንን አሁን እናንተ በእናንተ እድሜ ያሉ ሰዎች የት ናቸው ያሉት? ታውቃላችሁ አይደል? እናንተ እድለኞች ናቸው። ስለዚህ የእግዚአብሔርን ቃል መማር ማዳመጥ ራሱ ትልቅ በጎነት፣ ይሄ ትልቅ አገልግሎት ነው ማለት። ከዛ በኋላ የማርታንም አልነቀፈም። ማርታ ለምን ትሰርይ ብዙሃ፣ ለምን ብዙ ትደክሚያለሽ? ጥቂት ይበቃል አይደል ያለ። ለምን ዋጋም ስላለው ላገለገሉት ሁሉ ቁርስ ስለሚያስፈልግ፣ ስለዚህ ጥቂት ይበቃል አላት። መባረክ ማብዛት ልማዱ ስለሆነ ማለት ነው። ተመልከቱ የእግዚአብሔር ቤት። ስለዚህ እነዚህ አገልጋዮች ተብለው ተጠርተዋል። ግን ትልቁ ነገር አለማገልገል መብት ነው። አሁን የዋናው ዓላማ እዚህ ላይ ነው መመጣ ዛሬ። አለማገልገል ግን እንደው ከቤቱ መራቅ ግን እንደው ጥሩ ነው ወይ? መብትስ ነው ወይ ለእናንተ? እኔ አንዳንዴ ሰው ሲያገቡ ይገርማቸዋል። እዛው የወንዶቹ ችግር ነው መሰለኝ አቅልጣቸው ይቀራሉ። ግን የሚያቀልጥ ወንድ የለንም አይደለ? በኦርቶዶክስ እንደውም የሚያበረታ ነው አይደለ? የሚያበረታ እኮ ነው። ስለዚህ ችግሩ ምንድን ነው? ሰው ሲያገቡ ይወጣሉ፣ ስራ ሲይዙ ደግሞ እንደው ባሉበት ማገልገል ሲገባቸው ጭራሽ ድሮ እኮ እንዲህ ነበርኩ እኮ እኔ ዘማሪ ነበርኩ። ይገርማቸዋል። ድምፅ የምትሰሙት ነው። ምን ይጠቅማል እሱ? የሚጠቅም ነገር አለው የለውም? ስለዚህ አለማገልገል መብት ነው የሚሉትን እስቲ ጥቂት ነገር እናንሳ። ይኸውላችሁ ወደ እግዚአብሔር ዘንድ ንስሐና በጌታችን በኢየሱስ ክርስቶስ ማመንን ለአይሁድና ለግሪክ ሰዎች እየመሰከርኩ ይላል። እንግዲህ ተመልከቱ፣ ሐዋርያው ነው የሚናገረው። በጉባኤም በየቤታቸውም እያወራሁላቸውና አስተማርኳቸው እንጂ ከሚጠቅማችሁ ነገር አንዳችስ እንኳ አላስቀረውባችሁም ይላል። ተመልከቱ፣ እርሱ የሚጠቅመውን ነገር እየተናገረ ነው የመጣ። በደረሰበት ሁሉ ቤተክርስቲያን ስላለች ብቻ አይደለም፣ በሌለበት ሁሉ እነሆ ይናገር ነበር። እንደ መጥምቀ መለኮት ቅዱስ ዮሐንስ በምድረ በዳ ጎድጓዳው የሞላ ይሁን ጠማማው ይቀናውን እያለ በምድረ በዳ ይሰብክ ነበረ። አሁን ማለት ቤተክርስቲያን ባለበትም በሌለበትም፣ ክርስቲያን ባለበትም በሌለበትም ወንጌል መናገር፣ መስበክ፣ መዝሙር መዘመር ተገቢ እንደሆነ የሚያሳይ ነው ማለት። አስቡ የእግዚአብሔር ቤተሰቦች፣ ምድረ በዳ የሚለው በነገራችን ላይ የሰው ልቦና ነው አይደል? ፈሪሃ እግዚአብሔር አጥቶ ከቃለ እግዚአብሔር ተራቅቶ እነሆ በአምልኮ ጣዖት የኖረ ያን ልቦና። ስለዚህ ያ ይቅና እያለ መጣ አይደል? ጠማማው ይቅና፣ የጎደለው ይሙላ። የጎደለ ነገር ነበር፣ አሁንም የጎደለ ነገር አለ። መተማመን ጎሎናል፣ እምነት ጎሎናል፣ ፍቅር ጎሎናል፣ አንድነት ጎሎናል፣ መጽናት ጎሎናል አይደል? ዘይቸገስ እስከ ፍጻሜ ውእቱ ይድኅን፣ እስከ መጨረሻ የጸና እሱ ይድናል አይደል የነበረው። ስለዚህ መጽናት ላይ ጎሎናልና ስለዚህ ወደ ሙላት እንድንመጣ መድኃኒዓለም ይርዳል። አስታውሱ የእግዚአብሔር ቤተሰቦች። ስለዚህ አለ በሐዋርያት ሥራ ምዕራፍ 20 ቁጥር 20 ላይ ነው የምናገኘው ይሄንን። ስለዚህ አለና እኔ ከሰው ሁሉ ደም ንጹሕ እንደሆኑ ዛሬ በዚች ቀን እመሰክርላችኋለሁ፣ የእግዚአብሔርን ምክር ሁሉ ነግሬያችኋለሁና ምንም አላስቀረውባቸውም። መምህር ተናግሮ ማዳመጥ ካልተቻለ፣ መምህር ተናግሮ መስማት ካልተቻለ፣ ሰምቶ ወደ ተግባር መመለስ ካልተቻለ ዕዳ የሚሆነው በእናንተ ላይ ነው የሚሆነው። እርግጥ እናንተ ለዚህ የምትበቁም አይደላችሁም። ካለው አንጻር ከሌላው ቦታ ከማየው አንጻር ነው የምናገረው። ሌሎቹ እንድትናገሩ እንጂ እናንተ እንዲናችሁ ማለት አይደለም። እናንተማ ስለሰማችሁ ስላዳመጣችሁ መጣችሁ። እንኳን ደህና መጣችሁ። ሲከፈርጉና ለራሳችሁ አመስግኑ። እንኳን ደህና መጣችሁ። ግን ጠፍቶ የሚቀር ወንድማችሁ ስታይ ደግሞ ዝም ካላችሁ ደግሞ ወደ አለባችሁ ምን አለባችሁ? አንድ የመጽሐፍ ቅዱስ ጥቅስ ላሳይ። ኦሪት ዘፍጥረት ምዕራፍ 4 ቁጥር 9 ተመልከቱት። አቤልና ቃየልን እናገኛለን እና እግዚአብሔርም ቃየልን አለው፣ ወንድም አቤል ወዴት ነው አለው። እርሱም አለ አላውቅም፣ የወንድሜ ጠባቂ እኔ ነኝን አለ። አይደል? አንተ የወንድም ጠባቂ ነህ፣ አንቺ የእህትሽ ጠባቂ ነሽ። ወደ ኃጢአት ሲገቡ አልባሌ ቦታ ሲገኙ ግዴታ አለባችሁ። ግዴታ ወታደር መሾም የለባችሁም እኮ እንዴ! ምክንያቱም ሕሊና የሚባል ዳኛ አለ። ያን ጊዜ ያንን ተጠቅማችሁ እናንተ ከሳሽ ሆናችሁ ወደ ልቦናቸው መመለስ የምችሉበት መንገድ ይፈጠራል።
እና ብዙዎቻችን ወንድሞቻችን የገደልናለን፣ ያወጣናለን፣ ያጠፋናለን። እሱ ካለማ አልገባም። እንዲህ ያለ አገልግሎት ደግሞ የለም አይደለም የለም። ከዛ በኋላ ላይ ግን ወንድም እንደውም ይሄንን ኦሪት ዘሌዋውያን ዘውሌ ምዕራፍ 25 ላይ ወንድምህ ቢበድልህ እጁን በአንተ ዘንድ ቢደክም አጽናው ነው አይደል ብለው እጅ እንኳ በአንተ ላይ ቢደክም አጽናው፣ ምክንያቱም አበርታው አይደለ። ስለ ወንድም የሚለው ቋንቋን ራሱ በጣም መጠቀም አለበት። አቤል የቃይል ንጹህ ወንድሙ ነው። ቃይል ግን የአቤል የሽንገላ ወንድሙ ነበር። በስጋ ወንድሙ ነው፣ ግን ወንድሙን አታሎ ወደ ሞት የወሰደ ሰው ነው አይደል? ዛሬ እኛ ስንቶቻችን ወንዶች ሴቶችን አታለን ወደ ሞት መንገድ የመለስ፣ ሴቶች ወንድሞቻችንን አታለን ወደ ሞት ጎዳና የመለስ ስንቶቻችን ነው? ስለዚህ ዕዳ አለብን፣ ደም አለብን። ከዛ እንመለስ። ዋናው ትልቁ ነገር በነገራችን ላይ አሁን ሰንበት ትምህርት ቤት ሲባል በጣም ብፁዕነታቸው በእውነት አቡነ ቴዎፍሎስ በረከታቸው በሁላችን ላይ ይኑርና መሰረቱን የጣሉሳቸው ናቸው አይደል? ዛሬ እንደዚህ ቤተክርስቲያን አምራ ደምቃ አበባ የምናት በሰንበት ትምህርት ቤት ነው። እኔ ቆሜ አንድ ወረብል እናንተ ከንባችሁ አንድ መዝሙር ብትሉ በጣም ተቀባይነት ያለው ራሱ የእናንተ ነው ማለት። አንደኛ ቤተክርስቲያን ማንነቷ ታውቋል ማለት ነው። ስለዚህ በዛ ልክ ሆነ ስንገኝ ነው እግዚአብሔርም ሊባርከን የሚችለው። ስለተሰበሰብን ብቻ ልባችን ካልተሰበሰበ ዋጋ ላይኖረው ይችላል። ዋናው ነገር እሱን አስታውሱ የእግዚአብሔር ቤተሰቦች። ስለዚህ የወንድም በሬ ወይም በግ ጠፍቶ ብቻ ቸል አትበል፣ ወደ ወንድም መልሰው። የወንድምን አህያ ወይም በሬውን በመንገድ ወድቆ ብታይ ከእርሱ ጋር ሆነ አስነሳው እንጂ ቸል አትበለው። ይሄ ማለት ጠላቴ እንኳ የምትለው ሰው ቢኖር ጠላት ቢራባ ብለው ቢጠማ ማጠጣው፣ ያን ጊዜ በራሱ ላይ የእሳት ፍምን ትከምራለህ አይደለም? እንደዛ እኮ ነው ዓላማው። ስለዚህ አሁን የይቅርታም ሰው መሆን ማለት ነው። ሰው ሊበድል ይችላል አይደል? አሁን ትዝ ይበላቸው ክርስቶስ ስንት የተበደለ ያለ በደሉ በደለኛ ያለ ወንጀሉ ወንጀለኛ ሆኖ በወንበዶች መካከል ላይ ቆመ አይደለ? ነገር ግን ለሚገሉት፣ ለሚወጉት፣ ለሚሸነክሩ ሰዎች ግን አባ ስረይ ሎሞስ በበዘያ ምሩ ይገብሩ፣ አባት ሆይ የሚያደርጉትን ያውቁምና ይቅር በላቸዋል። ይቅርታን ራሱ መማር ያስፈልጋል። ለወንድማችን ይቅርታ ማድረግ ማለት ነው። ከዛ በኋላ እሱ ወደ ልቦናው ሲመለስ ምረረ ገሃነመ እሳትን ጣዕመ መንግሥተ ሰማያትን ስለማያውቅ ነውና እባክህ ይቅር በለው ብለን ስንጸልይለት እርሱን እግዚአብሔር ወደ ልቦናው ሲመልሰው ወይኔ በድያለሁ ብሎ ልክ በንስሐ ሲመጣ እናንተን ይቅር ሲላችሁ ያን ጊዜ እግዚአብሔር አንተንም እሱንም ይቅር ይላል ማለት። አምላካችን ሁላችንም ይቅር ይበለን። ግን በአገልግሎት ሊገጥሙ የሚችሉ ነገሮች ምንድን ናቸው? ጥቂት ነገር ላንሳ እስቲ። ከዛ በፊት ግን አንድ ቅዱስ ዮሐንስ አፈወርቅ የሚናገረው አንድ ነገር አለ። ሲላሰውሳችሁ ቅዱስ ዮሐንስ አፈወርቅ ታላቁ ሊቅ ምን ይላል መሰላችሁ? ስለሌላው ወንድሙ መዳን ግድ የሌለው ሰው እርሱ ይድናል ብዬ አላምንም አይደል? ስለ እህትሽ መዳን ግድ ካላለሽ የአንቺ መዳን ጥርጥር ውስጥ ነው፣ ያጠራጥራል። የአንተ መዳን ከንቱ ነው ማለት ነው። ስለዚህ ስለ ወንድሙ መዳን የማይገደው ሰው እሱ ይድናል ብዬ አላምንም ማለት እውነት ነው። መጀመሪያ የወንድማችን መዳን ነው አይደል? አባቶቻችን እኮ ራሳቸውን አሳልፈው ለወንድማቸው ክብር ሰጥተው ነው አይደል የሄዱት? ራሳቸውን ዝቅ አድርገው ሌላውን ከፍ አድርገው ነው የሄዱት። እንደዛ ነው የቤተክርስቲያን ስርዓት ይሄ ነው ማለት ነው። ስለዚህ በዛ መንገድ ብናመጣቸው በፍቅር መያዝም እንችላለን ማለት ነው። ግን ምንድነው ሊገጥሙ የሚችሉ ነገሮች? አንድ ጥቂት ነገሮች ላንሳ ከሰዓት አንፃር። ምልክት ግን አሳየኝ። እሺ፣ ከሰዎች ምስጋናን መቀበል የመጀመሪያው አገልግሎት ላይ በነገራችን ላይ መምህር ያውቃሉ። በቅዳሴ ላይ በዲያቆናቱ ላይ መቼም ቅሽል ድምፅ ያለው እንደው ቆንጆ ከሆነ ይወጣል እንዴ እያገላመጠ ነው ተንስቶ የሚጮኸው ጸልዩ ምናምን ማለት ማናየኝ ምናምን ነው። ምክንያቱም ክብርን ይሻል ለዛ ላይ እና ሲጮህ ያረድና ሲወጣ እንዴት ነበር ድምፅ ምናምን ቀሸርኩት ምናምን ይላል ማለት ይሄ በእኛ ቤት የተለመደ ነው። ከንቱ ውዳሴ ይባላል ማለት ነው። በመርጌቶችን ብትገቡ ምናምን በቃ መገላበጥ አለ። አንዳንዴ ከበሮ ይዞ ምናምን ገልበጥ እያለ ሴቶችን የሚያዝ እንደዚህ የሆነ በቃ ማናየኝ ሆነ። የዛን ሰዓት ለሱ ክብር ሊመስለው ይችላል። ግን በነገራችን ያ ሁሉ ክብራችን በምድር ቀርቷል። አያችሁ፣ ሰው ያየኛል ብለን የምናደርጋቸው ነገሮች ሁሉ በጣም በምድር ነው የሚቀሩት ማለት ነው። ብዙ ጊዜ ጸሎታችን ሳይቀር ምስጋናችን ሳይቀር ሰው ያየኛል ብለናል። መጽሐፍ እንደዛ ነው አለ የሚለው። አዎ ሰው ያየኛል ብለህ አታድርግ ነው አይደለ? ምክንያቱም በስውር የሚያይህ ኋላ በግልጽ ዋጋን ይከፍልሃል አይደል ተብሎ የተጻፈው። ጾምም እንደዛ ነው፣ ጸሎትም እንደዛ ነው። አሁን አንዳንድ ሰው ጸሎት ትልቅ ጎለጎታ ይይዙና ከዛ ጽጌ ላይ ማይለተ ጽጌ ላይ ታች ጎር ፊት ለፊት ይቆሙና ይላሉ። ከዛ ትንሽ እንደቆዩ ግልብጥ እንቅልፍ ይጥላቸው ነው ይወርቃል። ከዛ በኋላ ያለበት አይታወቅም። እንደገና ደግሞ ይነሳና ደግሞ ይቶች ምስጋና መጠበቅ
ከሰዎች መሻት፣ ኧረ አንተ ጀግና ነው እንዴ አንተማ ከሌለማ አገልግሎት ሁሉ የተቋረጠ ይሆናል ይበላሻል ብሎ ማሰብ፣ ሌላውንም ወደ መሰናክል ማስገባት ይሆናል ማለት ነው። የመጀመሪያው እሱ ነው። ሁለተኛው ውዳሴ ከንቱ የምንለው ምንድነው? ለሰዎቹ ለመታየት ብሎ ማድረግ። ይሄንን ምሳሌ እናንሳ። በሐዋርያት ሥራ ላይ ምዕራፍ 5 ላይ ሐናንያና ሰጲራን ራሱ ብናነሳ በጣም የሚገርመው በሐዋርያት ዘመን ሁሉም ምግባቸው ሳይቀር ኑሯቸው ህይወታቸው ሳይቀር አንድ እንዲሆን እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው ወስነው ነበር እና ሁሉም ያለውን ጥሪት ሁሉ ገንዘብ አመጣና በሐዋርያት አለቃ በቅዱስ ጴጥሮስ እግር ስር ማስቀመጥ ጀመሩ። ከዛ በኋላ ሁሉም ከዛ እኩል ይበላል፣ እኩል ይጠጣል፣ እኩል ያመሰግናል፣ እኩል ይኖራል፣ እኩል ይተኛል እንዳነበረ እና ሰጲራና ሐናንያ ቤታቸው ገቡና እነዚህ ሐዋርያት ሊበተኑ ይችላሉ፣ የኛ ገንዘባችን ሁሉ ሰጠን ነገ ምን እንበላለን፣ በነገራችን ላይ ምን እንበላለን ምን እንሆናለን ብሎ የሚያስብ ክርስቲያን አይባልም። ግን ከዛ በፊት ግን እስቲ ሙሴን አስታውሱት። ሙሴን ህዝቤን ነፃ ታወጣለህ አውጣ ሲባል ልጆች ሚስቴ አለ። ታውቃላችሁ ያ ትርጓሜ ነው ይሄን የሚያብራራውና ከዛ እግዚአብሔር ወደ ባህር ወሰደውና ትልቅ ድንጋይ እንዲያነሳ አደረገው። አንፍለጠው ሲለው ትልቁን ድንጋይ ሲፈልጠው አንድ ቅል በቅላ አንድ ትል ያችን እዛ ውስጥ እየተመገበ ተመለከተ። ከዛ ምን አለ? ይህን ያሳየኝ የችን ትል ያረሰው አምላክ የአንተን ልጆችና ቤተሰብ አረሳም ሲለኝ ነው ብሎ ጥሎ ወጣ አይደል? እና እግዚአብሔር አሳጣው አላሳጣው? ወደኋላ እርፍ ይዞ ወደኋላ የለም። ክርስትና ማለት ነው የነገውን ተስፋ ማየት እንጂ የዛሬውን ነገር መመልከት የለባቸው። ብዙ የጎደለባቸው ሊኖር ይችላል። ነገር ግን የሥጋ ጉድለት የነፍስ የመንፈስ ሙላት ግን አላቸው። ያንን ማመን ያስፈልጋል ማለት እና ከዛ በኋላ ገንዘባቸውን ቀነሱና አስቀርተው ግማሹን ይዘው ሄዱ እና መጨረሻ ላይ ጴጥሮስ በመንፈስ ቅዱስ ተገልጦ ልክ ሲደብቁት እያየ ነበረ። በነገራችን ላይ ቅዱሳን ዛሬ እኛ ስንዋሽ፣ እኛ ስናጭበረበር፣ እኛ ስንገድል፣ እኛ ጦች ተብለን በቃ ግን መጥፎ ስራ እንደምንሰራ ቅዱሳን ይመለከታሉ። ይህንን ማመን አለባቸው። በእግዚአብሔር ቅጽር ግቢ ቆመን ይቅርና በዓለም እያለን ቅዱሳን ያያሉ፣ ያዝናሉ፣ ስለኛም ያለቅሳሉ። እና ይሄ ብቻ ነው ገንዘባቸው? አዎ። ከዛ መንፈስ ቅዱስን አታልሃልና በመጨረሻ ሞት ይሆናል አለ። ወዲያውን ወደቀ ሞተ ነው አይደል? በጣም ባለቤቱ መጣች፣ ይሄንን ቃል ተናገረች። ለባልሽ የሚቆፍሩ ሰዎች ጎበዞች አሉልሽ ሂጅ አላት። እሷም ሞተች። የጠቀማቸው ነገር አለ? ይሁላችሁ መንፈስ ቅዱስ መዋሸት አይገባም። በአገልግሎት ህሊናችሁን እስከ ገንዘባችሁ ድረስ መስጠት ያስፈልጋል። እኛ በነገራችን ላይ ገንዘባችን ነው እንደሚደንቃችሁ ራሳችን ለመስጠት ዝግጁ ነን አይደል? ስንመጣ እኮ ቃል ገብተን እንደዛ ነው አይደል? አይደለም ማተባችሁን በጥሶ የሚል ቢመጣ እስከ አንገታችን ውሰድ እንላለን ብለን አይደል? እስመ በብዙ መከራ ሀለወነ ነብአለ መንግስተ እግዚአብሔር። ይሄ እግዚአብሔር መንግስት በብዙ መከራ እንገባታለን። እንደዛ እኮ ነው ክርስትና። ስለዚህ ለምሳሌ አሁን የዛሬው አባት ቅዱስ ቶማስ በእውነት ዘበራስ እንለዋለን አይደል? በምን አይነት መንገድ እንዳለፈው ሁላችሁ ታውቃላችሁ። ተሰበከ አይደል? ጠዋት አልተሰበከም? ተነክቷል። አይገርማችሁ? ዝም ብላችሁ እስቲ ተዘከሩ መኳንንትክሙ ያልኩትን መነሻ እሱን ላድርገው እስቲ። እዚህ ላይ ግን እሱ እንትን ይባችሁ መሰናክሎችን ትንሽ ላሳያችሁ አይሻልም? ይሻላል። እሱን ታውቁታላችሁ። እጁን፣ እግሩን፣ አፍንጫውን፣ ጆሮውን ሳይቀር ተፈንኖ ግን ወንጌልን ለመስበክ ለአገልግሎት የተጋ ሰው። አንዳንዴ እንዲህ ያሉ ሰዎች እኔ በዚህ ጽናናለሁ። ነገራችን ላይ እኔ በጣም እንደው በረከታቸው የቅዱሳን ይረድብኝና እኔ በጣም ትልልቅ ሰርጀሪ 6 አይነት ሰሩት። ትልልቅ ሰርጀሪ ስቆም እግር አለኝ የለኝም? እኔ አለኝ የለኝም እንዴ? አትናገሩ? የለኝም እንዴ? አለኝ ግን የለኝም። እኔ አንዳንዴ ይገርማችኋል። የሚያጸና ማን ነው? በቃ እግዚአብሔር ይመስገን። አመስግኑታ እግዚአብሔር። እና እኔ አሁን በእነዚህ ቅዱሳን አባቶች ነው ምጽናናው። በረከታቸው ይደርብኝ። እኔ እጅግ ብላቴና ኃጢአተኛ ሰው ነኝ። ግን ምንድነው ቶማስን ሳስበው፣ ቶማስ ወንጌልን እየሰበከ ባለበት ሰዓት ላይ ታውቃላችሁ፣ 2 እግሩን 2 እጁን አፍንጫ ምልክት እንዳይኖረው በቃ ሰው ቁጭ ብለ እንኳ ሰው እንዳስብ እንደው ሰው እንኳ እንዳይወድ ሰው የሚጠለሰው አለ አይደል? ብሎ በተፈጥሮ እንደዛ እንዲሆን አደረጉ። ጆሮውን ሳይቀርፈን ነው። መጨረሻ ላይ ግን አርዮስን ለማውገዝ 2 እጅ 2 እግር የለውም በቅርጫት ላይ ተጭኖ በአህያ ላይ ሆኖ ወንጌልን ግን ይሰብክ ነበር። እኛ እንደዚህ ያለ መከራ ቢደርስብን እውነት ቤተክርስቲያን ድርሽ ምን ይመስላችኋል? እስቲ ዝም ብላችሁ ራሳችሁ መርምሩት። እንዲህ ያለ ችግር ቢገጥመን እውነት ለአገልግሎት እንመጣለን?
አንተ ሳገለግል ኖር አንተማ በመንበር የለም ብለን እንደምንክድ እርግጠኛ ነኝ። ግን እግዚአብሔር በቸርነቱ ያጽናል። አሜን በሉ። ከክፉ ነገር ይሰውረን። መጨረሻ ላይ በጣም የሚገርመው አርዮስን ለማውገዝ ሲሄዱ በአህዮች ሁለት አህዮች አሉት፣ ጥቁርና ነጭ አህዮች አሉትና ጭኖ ሲሄዱ መሸባቸውና አንድ ቦታ ላይ አደሩ። ልክ ሌሊት 11 ሰዓት ላይ ልጆች በሉ አህዮቹን ጫኑ ወደ አገልግሎት እንሂድ ሲል ሲመጡ አርዮሳውያን መጥተው አንገታቸውን ቆርጠዋቸው ሄደዋል። አይገርማችሁም? በእነሱ እኮ ሄዱ እንዳይሰብኩ ማለት ነው። ለወንጌል ጥላቻ ዛሬም አለ ነገም አለ። በጣም ይቀጥላል ማለት ነው። ለአገልግሎት መሰናክል በጣም ብዙ ነው። መጨረሻ ላይ ግን በጣም የሆነው ምንድነው? አባታችን ምኑን ጫናቸው? አህዮች እኮ አንገታቸው ተቆርጠዋል አሉት። እንዴ እናንተ ክርስቲያኖች አይደላችሁ እንዴ? በሉ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ተንሥኡ በስመ እግዚእነ ኢየሱስ ክርስቶስ በሉና ባርኳቸው ይነሳሉ አላቸው። ከዛ በኋላ ልክ ይሄን በስመ አብ ወወልድ ወመንፈስ ቅዱስ አሉና በስመ አብ ወወልድ ወመንፈስ ብሎ ተንሥኡ በስመ እግዚእነ ኢየሱስ ክርስቶስ ብለው አንዲት ያን የጥቁሯን አህያ ነጯ ላይ የነጯን አንገት ማለት ነው ጥቁሯ ላይ ጠጋ ሲያደርጉ እነዚህ አህዮች ብድግ አሉ። እንደውም ውበት ሆናቸው ይላል። ጥቁሯ ለነጯ፣ ነጯ ለጥቁር። እስቲ እግዚአብሔርን አመስግኑት። እግዚአብሔር ቤተሰው አገልግሎት እንዲህ ያለኳ መሰናክል እንዲህ ያለኳ ፈተና ቢመጣ በዚህ አይነት መንገድ ግን ክርስቶስን ማገልገል ይቻላል። እንደዚህ ያሉ አባቶችን ስለሰጠን አምላካችን የተመሰገነ ይሁንልን። በፊልጵስዩስ ምዕራፍ 2 ቁጥር 2 ላይ ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድስ እንኳ አታድርጉላል። ለወገኔ ይጠቅማል ብላችሁ አንድም እንኳ አታድርጉ። አንብቡት የእግዚአብሔር ቤተሰቦች። ስለዚህ ሶስተኛው ነው። ሶስተኛው ማለት ነው ውጤቱን በቶሎ ለማየት መጓጓት፣ በሚታይ መለኪያ ለመለካት መሞከር። መንፈሳዊ ሕይወት በዚህ በፎርሙላ ነገር የሚታይ ነገር አይደለም፣ የሚገመትም አይደለም። በእርግጠኝነት መንፈሳዊነት መንፈሳዊ ነው ማለት ነው። ስለዚህ አሁን እናንተ አቴንዳንስ አላችሁ አይደል? ግን ይጠቅማችኋል? ምንም እንደ ብቻ አንዳንድ ወደ ዓለማዊነት እየቀየር ነው መጣን እንጂ መንፈሳዊነት ግድ ብሎት ወደን የምናደርገው ነገር እንጂ ተገደን የምናደርገው አንዳችን ነገር የለም አይደል? የለም። ስለዚህ ብዙ ነገር ውጤቱ ቶሎ መጓጓት፣ ቶሎ ለውጥ እንዲመጣ ማለት። ለምሳሌ ያልተለወጠች ሴት ካለች እሷ በአንዴ እንደው እንደ ቅድስት አርሴማ እንድትደርስ መፈለግ በፍጹም አይሆንም። ሰው ነች፣ ያንን ማሰብ አለባቸው። ሰው ነው። ቀስ ብላችሁ መምከር በሂደት ነው አይደል? እድገትም እኮ በሂደት ነው። ለውጥ አይደል? አንዴ ተወልዶ ሰው በአንዴ የሚያድግ አለ? እንደዛ አይደለም። ፈተናዎች ሊኖር ይችላሉ፣ ችግሮች ሊኖር ይችላሉ። ችግሮችን ተቋቁሞ ግን ችሎ ሰውየውን ወደ ቅድስና ማድረስ እሷንም እንደዛ ማድረግ ተገቢ ነው። ስለዚህ አራተኛው በቀላሉ ተስፋ መቁረጥ። በጣም ትልቁ የኃጢአት ትልቅ የሚባለው ተስፋ መቁረጥ ነው። አሁን ብዙ ሰው በነገራችን ላይ ሰው አምላኩን ቢክድ፣ ዝሙት ቢሰራ፣ 10 ቃላት ሁሉ ቢያፈርስ፣ 6 ቃላትን ባይፈጽም ሰይጣን በዚህ አይደሰትም። ይሄ ሁሉ ቢያደርግ ሰይጣን አይደሰትም። ሰይጣን የሚደሰተው መቼ ነው? ሰው ተስፋ ሲቆርጥ ብቻ ነው። ትልቅ ኃጢአት አሰራሁት ብሎ የሚያስብ አምላኩን ስለካደ አይደለም። ምክንያቱም ነገ በንስሐ ይመለሳል። በቄደር አማካኝነት በካህናት አባቶቻችን ይመለሳል። ብዙ የካዱ ተመልሰዋል አይደል? እንደዛ እኮ ነው። ነገር ግን ተስፋ የቆረጠ ሰው ምን አለኝ ብሎ ስለሚያስብ ራሱን ሊያጣ ይችላል። ራሱን በገመድ ሊሰቅል ይችላል። በኤሌክትሪክ ጨብጠው ደግሞ ሊሞት ይችላል። ይሄ ትልቁ የሰይጣን ትልቁ ግብ ተስፋ መቁረጥ ነው ማለት። ስለዚህ መች ተሳካ፣ ደከም ሊደከም ዝም ብለን ብቻ ድካም ብቻ ነው ብሎ ተስፋ ቆርጦ መውጣት በጣም ይሄ አደጋ ነው። ስለዚህ ከዛ ተስፋ ከመቁረጥ መውጣት ማለት ምን ማለት? መውጣት። ሌላው ውጤት ሲገኝ የራስ ውጤት አድርጎ ማሰብ። እኔ እኮ ደክሜበት ነው እዚህ ያደረስኩት፣ ይሄ ሰንበት ትምህርት ቤት እኮ ለፍቼበታለሁ ብሎ ማሰብ። ሞኝ እንዳትሆኑ። እግዚአብሔር ካላገዛችሁ እዚህ ለመድረስ በጣም በእናንተ ኃይልና በእናንተ አቅም እንዳልሆነ ማመን ያስፈልጋችኋል። ትልቁ ውጤት እሱ እግዚአብሔር ከኛ ጋር ስለሆነ ለመስራት እንኳን ስትፈልጉ እግዚአብሔር ቢወድ ይሄን እናደርጋለን፣ ብንደርስ ይሄን እንፈጽማለን ተብሎ እንጂ ይሄን እናደርጋለን አሁን ትይዛላችሁ አይደል? እቅድ ይሄን እንሰራለን አይባልም። እግዚአብሔር ቢወድ የሚለውን አስገቡባት፣ እግዚአብሔር ቢፈቅድ የምትለውን አስገቡባት። ክርስትና በዛ አይነት መንገድ ነው። እኛ ዓለማውያን አይደለንም። እሺ ፓርላማ አይደለም እየመራን ያለ ነው፣ መንፈሳዊ ስለሆነ ስለዚህ እግዚአብሔር ከኛ ጋር አለ አይደል? እንደዛ ነው። ለምሳሌ ሰለስቱ ምዕት ላይ ስትገቡ 318 ሊቃውንት ናቸው የተሰበሰቡ ሃይማኖት ለማጽናት። ነገር ግን ሲገቡ ሲቆጠሩ 319 ይሆናሉ። ሲወጡ ደግሞ 318 ይሆናሉ። ሲገቡ 318 ይሆኑና መሀል ላይ እንደገና ሲቆጠሩ 319 ይሆናሉ። ለካ ጌታ ኢየሱስ ክርስቶስ በመካከላቸው እየተገኘ ይወስን ነበር። እንኳን ደስ አላችሁ። እግዚአብሔርና መስክሩት የእግዚአብሔር ቤተሰቦች። አሁን እኛ ክርስቶስ ከኛ ጋር አለ።
አንድም ይሁን ሁለት ለምንወስናቸው ነገሮች ሁሉ እግዚአብሔር ስራ እየሰራ መሆኑን ማመን ያስፈልጋል ማለት ነው። እንደዛ ከሆነ ስራችን የተከናወነ ይሆናል። እንደዛ ነው ማመን ያለባቸው። ሌላው በነገራችን ላይ የራስን አገልግሎት ብቻ ማየት፣ ለምሳሌ አሁን ውጤት ሲገኝ የራስ ውጤት ነው ብሎ እንደው ምሳሌ ራሱ ሰጣቸዋለሁ ብዬ አስቤ እነ ሙሴን አስቧቸው አይደል? እነ ሙሴን እና አሮንን በመሪባ ውሃ ላይ ያው ታውቃላችሁ ሙሴ የተቀጣበት ህዝቡ ውሃ ጠጣን እያለ ሲጨቀጭቁት ከዛ በኋላ በንዴት ስመ እግዚአብሔር ሳይጠራ በበትር ሲመታው ውሃ ፈለቀ አይደል? ምክንያቱም ያ ነው እሱ እንዲሞት ያችን ምድረስ እንዳያያት ውሳኔ የተወሰነበት በራሱ ውጤት ብቻ ያን እንዳደረገ ስላመነ ነው። አያችሁ። ስለዚህ በራሱ ውጤት የምናደርገው አንዳች ነገር የለም። ሌላው በነገራችን ላይ የራስ አገልግሎት ብቻ ማየትና የሌሎችን ችላ ማለት ወይም በበጎ አለማየት በጣም ይሄ እኔ ብቻ ነን እንጂ እየሰራሁ ልትከል እኮ አይሰራም አይባልም በክርስትና። እንዲሰራ ግን አብሮ መስራት አይደለም፣ እንዲሰራ እንዲያውቅ እንዲረዳ ማድረግ። ለምሳሌ በዚህ በአባቶች መጽሐፈ መነኮሳት ላይ ሁለት አባቶች አብረው ይኖራሉ። ስንት አባቶች? እና አንደኛው የበቃ ነው፣ አንደኛው ደግሞ ፍጹም ገና ነው፣ እንደኔ ወጣሪ ነው። እና ይሄ ወጣሪው በክርስቶስ ስጋና ደም ይጠራጠራል ሁሌ ማለት ነው። ግን ይለወጣል አይለወጥም እያለ ይጠራጠራል። ይሄ ደግሞ የበቃው ደግሞ እሱን በጸጋ አይቶታል እየተጠራጠረ እና መጨረሻ ላይ ይሄ የበቃው ሰው መጣና አንተ ወንድሜ እንደው እኔ ስጋው ደግሞ ይለወጣል አይለወጥም አለው። ኧረ እኔም እኮ የኔ ጥያቄ ነው አለው። አሁን ተመልከቱ ወንድሙን እንዴት ሊያድነው እንደፈለገ ማለት ነው። እና እንደዛ ከሆነማ እስቲ ሱባኤ እንግባና እንዲገለጽልን አለው። ሱባኤ ገቡ። ሱባኤ ሲገቡ በመጀመሪያው ሱባኤ እነሆ ስጋው ደግሞ ወደ ነጭ በግ መጥቶ ከዛ ካህኑ ሲፈትተው ደሙ በእጁ ላይ ሲንታለን ተመለከተ። አረ አንተ እንደዚህ ሆነ እኮ አለ። አይ እኔ እኮ ድሮም አውቃለሁ አንተን ለማጽናት ነው አለው ይባላል አይደል? እግዚአብሔርን አመስግኑ። እንዲህ ያሉ ሰዎች እንድንሆን መድኃኒዓለም ይርዳል። ሌላውን ማጽናት ማለት ሌላውን ማጽናት ስንችል እንደዛ ነው። ሌላው ግን በነገራችን ላይ አንድ የሉቃስ ወንጌል ምዕራፍ 9 ይችን ብዬ ላቆም አይደል? እንዳላበዛባችሁ እኔ ከቆምኩኝ ያው መቀመጥ ትንሽ ችግር አለብኝ። እሺ እና እሷን ቃል ልበልና ላቆም ሌላ ፕሮግራም እንዳላበላሽ ማለት ነው። እና ዮሐንስ ነው የትና አቤቱ አንድ ሰው በስምህ አጋንንትን ሲያወጣ አየነው አለ አይደል? ከዛ ከኛ ጋርም ስለማይከተል ከለከል ነው አለ። ኢየሱስ ግን ምን አለው? የማይቃወማችሁ ከእናንተ ጋር ነውና አትከልክሉት። ማንም ሰው ለመንፈሳዊ አገልግሎት ብሎ ከመጣ መስፈርት እናወጣለታለን አይደል? ግን አትከልክሉት። ምናልባት እዚህ መጥቶ አንድ ቃል ሰምቶ ተለውጦ እንደ ፈያታዊ ዘየማን አዳምን ቀድሞት ገነት የሚገባ ከኛ ቀድሞ እሱ ሊሆን ይችላል አይደል? አዳምን ቀድሞት ፈያታዊ ዘየማን እንደገባ ሁሉ ያ ወንበዴ ነው፣ አጭበርበር ነው፣ ወይም ዘማነች አተናማሽ ያልናት ሴት መጣ አዎ ገነት ቀድማ ልትገባ ትችላለች ማለት። ስለዚህ በዚህ አይነት መንገድ ከላይ ካልተሰጠ በስተቀር ሊሆን ስለማይችል ሁሉም የመጣውን ነገር ሁሉ ተቀበሉት። ጌታችንም እንዲህ ይላል፣ ወደ እኔ የመጣውን ወደ ውጭ አላወጣውም አይደለም ይለው፣ ወደ እኔ የመጣውን ወደ ውጭ አላወጣውም። ይሄ ማለት ደግሞ የመጣውን ሁሉ በቅድስና እየባረከ እያሳደገ ወደ ቤቱ ያመጣል። ከዛ በኋላ ደግሞ በንስሐ በስጋው ደግሞ መጨረሻ ላይ ደግሞ ለመንግስቱ ያበቃዋል ማለት ነው። ይብቃኝ ልጨምር? ይበቃኛል። አይተውት እንዳሰለችኝ ማርያም። እና ርዕሳችን ምንድን ነበር? ሌሊትና ቀን በቤተ መቅደስን እያገለገለች በጾምና በጸሎት ትኖር ነበረ። የእግዚአብሔር ቤተሰቦች እናንተ ሌሊትና ቀን 24 ሰዓት እንደ ቅዱሳኑ እንኳ ጊዜ ባይሰጣችሁ በተሰጣችሁ ደቂቃ 2 ሰዓት 3 ሰዓት 24 ያችን እንደ 24 ሰዓት ቆጥራችሁ ባላችሁ ትጋት አገልግላችሁ እናንተ የአባቴ ቡሩካን ዓለም ሳይፈጠር የተዘጋጀላችሁ መንግስቴን ትወርሱ ዘንድ ወደ እኔ ኑ እንዲላችሁ መድኃኒዓለም ይርዳችሁ። ስላዳመጣችሁኝ ስለሰማችሁኝ ታናሽ ነው ብላቴና ነው ሳትሉ እንደ ትልቅ ቆጥራችሁ ሰፍ ብላችሁ ስላዳመጣችሁኝ እግዚአብሔር አምላክ በተናገርኩት ልክ የኔን በደል የኔን ማንነት ሳይመለከት ስለ እናንተ ቅድስና ብሎ ወደ ህይወት ቃሉ እንዲለውጥላችሁ መድኃኒዓለም ይርዳችሁ። ወስብሐት ለእግዚአብሔር። ቆየኝ። አመሰግናለሁ።